በ2050 ውሻዎች ከምድረገጽ ለማጥፋት እቅድ ተይዟል። በብዙዎች ዘንድ ድብርትን በማራቅ የምናቃቸው ውሻዎች አሁን ላይ እንደሚጠፉ ወይም በሌላ መልክ በአዲስ AI ቴክኖሎጂ ሉና የምትባል የሮቦት ቡችላ እንደሚተኩ እየተነገረ ይገኛል። She's going to be your new best friend. ሰላም ውድ የዩቲዩብ ቻናል ቤተሰቦቼ እንደምን ቆያችሁ? በዛሬው ቪዲዮ ዓለምን እያነጋገረች ያለችው በብዙዎች ዘንድ ተፈላጊነቷ እየጨመረ የመጣው the most intelligent pet robot ሉና ስለምትባለው የሮቦት ቡችላ የማሳያችሁ ይሆናል። So this is the Luna Smart Robot, a pet bot for the company. አንዳንዴ ዓለማችን ማደጓን የምናይበት አንድ ምክንያት አለ። የሰዎችን ውጣ ውረድ ድካም እያቀለለ የመጣው ቴክኖሎጂ አንዱ ነው። ስለ ቴክኖሎጂ ስናወራ በብዙ መንገድ ልንከፋፍለው እንችላለን። ለምሳሌ በስነ ጽሁፍ፣ በኪነ ጥበብ፣ በኪነ ህንጻ እንዲሁም በሌሎች መንገዶች የቴክኖሎጂን እድገት ልናይ እንችላለን። ከቴክኖሎጂ ውጤቶች መካከል ሰውን የሚመስሉ ሮቦቶች፣ የግብርና ሮቦቶች እንዲሁም የፋብሪካ ሮቦቶች፣ የመኪናና የእንስሳት ሮቦቶች ወዘተ መጥቀስ እንችላለን። ከእንስሳት ቴክኖሎጂ ስሪቶች መካከል እኛ ቀለል አድርገን የምናያቸው ውሻዎችን ትተካለች ወይንም የሰዎችን ድብርት ታጠፋለች የተባለላት ሉና የምትባለው የሮቦት ቡችላ ናት። ሉና የሮቦት ቡችላ ስትሆን ኤለን መስክ ከሚያስተዳድራቸው በሞስት ኢንተለጀንስ ካምፓኒ በሚባል እውነተኛ የቤት እንስሳት እንድትሆን የተሰራች ሲሆን ውሻዎችን በእርግጠኝነት የተካች የኤአይ ቴክኖሎጂ ስሪት ነው። ታዲያ ሉና ለየት ያለችበት ምክንያት ከውሻዎች በበለጠ የሰውን የማሰብ ችሎታና እንዲሁም ለየት ያሉ ድርጊቶችንና እንቅስቃሴዎችን እንዲሁም ቅልጥፍናን በማሳየቷ ሉና ለየት ያደርጋል። እናም ሉና ተመራጭ የሆነችበት ምክንያት በውስጧ በቻት ጂፒቲ የሚሰራ ሲስተም አላት። ማለትም ሰዎች የሚፈልጉትን በጽሁፍ ማዘዝ ወይንም ማስደረግ ይችላሉ። ስለዚህ ሉና ለሰዎች ጥሩ የሮቦት ቡችላ ጓደኛ ናት። እሺ ተመልካቾቻችን እስካሁን ለነበረን ጊዜ በጣም አመሰግናለሁ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ኢትዮጵያውያን በደግነት የምንታወቀው የኔን ቻናል ሰብስክራይብ ስታደርጉ አመሰግናለሁ።